አንድ ወንድ በትዳሩ ላይ ልክ ሲማግጥ የሚስቱን ልብ ለዘላለም ይሰብራል። በሷ አይን ውስጥም እምነት ያጣል። አንድ ሴትም በትዳሯ ላይ ስትማግጥ አሊያም ደግሞ እንዴት ነህ ሰላም ነህ ብላ በቴሌግራም ላይ ከሌላ ሰው ጋር ልክ ስታወራ በባለቤቷ ልብ ውስጥ እምነት እያጣች ሄዳለች። ለዘላለም ባለቤቷንም ሰባራት አድርጓለች። በነገራችን ላይ ይሄ በትዳር ላይ መማገጥ የሚባለው ነገር ስናየው ቀላል፣ ውጤቱ ግን በጣም ከባድ ነው። አንድ ወንድ ሚስቱ ላይ ከማገጠ ይቅር ብላው ራሱ ብትኖር አብራ ለዘላለም ጠባሳው እሷ ልብ ውስጥ አለ። እሱ ላይ መቼም ቢሆን ድጋሚ እምነት አይኖራትም። አንድ ሴትም በባለቤቷ አይን አንድ ቀን የሆነ ነገር ታይቶባት እምነት ካጣች ለዘላለም ባለቤቷ እሷ ላይ እምነት አይኖርም። ይቅር ብሏት ለልጆቹ ቢኖርም በነገራችን ላይ በትዳር ላይ መማገጥ ዛሬ የተለመደና ቀላል ቢመስልም ውጤቱ ግን በጣም ከባድ ነው። ልጅ ይዘው የመጡ ሰዎች አሉ። የማይሻር ጠባሳን እዛ ሰው ላይ ጭረው የማይሻር ጠባሳን እዛ ሰው ላይ ጭረው ያለፉ ሰዎች አሉ። ስለዚህ በትዳር መታመን ለትዳር መታመን ቀላል ዋጋ የሚሰጠው አይደለም። ሚስት ለባሏ፣ ባል ለሚስቱ መታመን አሊያም ደግሞ የመማገጥ ነገር ተከስቶ እንኳን ችግር ቢፈጠር በተቻለ መጠን ያንን ነገር ለዘላለም ላለመድገም መጠንቀቅ አስፈላጊ ነው። አለበለዛ አብሮ የመቀጠል እድሉ በጣም አናሳ ነው። ልብ ላይም የማይቀረፍ የማይሻር ጠባሳ ጥሎ ስለሚያልፍ ማለት ነው።